የልብ እርጅና ምንድነው? አንድ የሚባል አባባል አለ። አንድ ሰው ማርጀቱ የሚታወቀው በተስፋ ወደፊት መኖር ትቶ በትዝታ መኖር ሲጀምር ነው ይላሉ ሰዎች። እውነት ነው። ሰው ለመውረስ፣ ለመውጣት፣ ለማገልገል እግዚአብሔር ያለ ቦታ ላይ ለመድረስ ሙሉ ጉልበት ይዞ ልቡ ግን ደካማ ከሆነ፣ መንፈሳዊ ውስጡ ግን የወረደ ከሆነ መውረስ አይችልም። ነው ሚዲያ ላይ አንዲት ልጅ ስትናገር ሰምቻለሁ። ወንድ ልጅ ማርጀቱ የሚታወቀው ደረት ኪቱ ላይ ማበጠሪያ ካስቀመጠ፣ ረጃጅም ካልሲ ማድረግ ከጀመረ እያለች አንዳንድ የወንድ ልጅን እርጅና ምልክቶች ስታሳይ ነበርና በጣም በጫጫታ መሃል የሆነ ሰው መጮህ ሲጀምር እባካችሁ እያለ ድምፅ ቀንሱ እያለ ካለ የዛኔ እርጅና እየተጫጫ ነው ማለት ነው ስትል ሰምቻታለሁ። በመንፈሳዊ ዓለምም ሰው ከፊቱ ትልልቅ ስራ እያለ፣ ከፊቱ ያልተወረሰ ምድር እያለ፣ እግዚአብሔር ገና ሊሰራበት እያለ ልቡ ካረጀ በምንድን ነው የሚያስታውቀው? ኢያሱ 13:1 ላይ እግዚአብሔር ለኢያሱ የመሰከረለት ነገር አለ። ኢያሱም ሸመገለ፣ በዕድሜም አረጀ። እግዚአብሔርም አለው አንተ ሸመገልክ፣ በዕድሜም አረጀ፣ ያልተወረሰች እጅግ ብዙ ምድር ገና ቀርታለች። ገና ብዙ ምድር እያለው ሰውየው በስጋ ነው ያረጀው፣ በስጋ ነው የደከመው። በሱ ተቃራኒ ግን ካሌብ አረጀ፣ ግን ዛሬም ጉልበታም ነኝ ይላል። የልብ ጉዳይ ነው ማለት ነው። እንግዲህ ሰው እድሜው እየጨመረ ሲሄድ ጥበብ ይሞላል፣ ማስተዋል ይሞላል፣ በህይወቱ እንዴት መስራት እንዳለበት የህይወት ልምዶችን ይሞላል፣ ጥበብን ይጨምራል፣ ጥፋት እየቀነሰ ልማት እየጨመረ ይሄዳል። ይሄ ህይወት ከሚያበረክትልን ነገር አንዱ ነው እና ሰዎች በተለይ አማኞች በመጀመሪያ ጌታን እንደተቀበሉ ሰሞን የሚያልፉበት ቻሌንጅ፣ መከራና ፈተና ምንድን ነው ካላችሁኝ የእግዚአብሔርን ሐሳብ አለመረዳት። ታስታውሳላችሁ፣ ሳሙኤል አልገባውም። በዕድሜው አፍላ በልጅነቱ እግዚአብሔር መጥቶ ሲጠራው ኤሊ የሚያናግረው ይመስለው ነበር። ትልቁ የልጅነት ፈተናው የእግዚአብሔርን ሐሳብ፣ የእግዚአብሔርን ድምፅ እንዴት መመለስ እንዳለብን አለመረዳት ነው። በእግዚአብሔር ቤት ግን እየቆየን ስንሄድ ክፉንና ደጉን እየለየን እንመጣለን። እግዚአብሔር ጋር ይበልጥ ደግሞ ስንቆይ ከብዙ እስራቶች እየተፈታን፣ በእውቀት እየተፈታን፣ እጅ በመጫን እየተፈታን እንመጣለን እና ደግሞ እግዚአብሔር እንዴት ነው የሚሰራው፣ እንዴት ነው የማይሰራው፣ ያ ነገር በግልጽ ይገባናል። ትልቁ የአማኝ ትልቁ የክርስቲያን ፈተናው ከፊቱ ትልቅ ስራ እያለ፣ ከፊቱ እግዚአብሔር ሊያደርገው ነገር እያለ የልብ እርጅና ከገጠመው ያ ነው ከባዱ፣ ያ ነው ታላቁ ቻሌንጅ። እና ሲምፕተሞቹ አንዱ ከኢያሱ የምንማረው የልብ እርጅና የሚወረስ ነገር እያለ ዋጋን ላለመክፈል እምቢ ማለት ነው። ከፊት አለም የሚወረስ ነገር ግን የመውረስ ፍላጎት ማጣት ነው። የመጀመሪያ የመውረስ ፍላጎት ማጣት ማለት ኖርማል ይሆናል። በቃ ሁሉን ነገር ለምዶት፣ ቸርቹን ለምዶት፣ አገልግሎት ለምዶት፣ መድረክ ለምዶት የመውረስ ፍላጎት። ፖዚሽናሊ ቁጭ ብሏል ሰውየው፣ ግን አፒታይት ያጣል። አንደኛ እሱ ነው። ሁለተኛው ምንድነው? የልብ እርጅና፣ የመንፈሳዊ ልብ፣ የውስጥ ልብ እርጅና ምልክቱ ካላችሁኝ ሰው እየቆየ ሲሄድ ከምቾቱ መውጣት አይፈልግም። ምቾቱን ለመተው እምቢ ማለት ይጀምራል። ማለት ፋንታሲ የሆኑ ነገሮች ለምዷል። መኪና ለምዷል። ሰው ሳምሶናይቱን ሲቀበለው ለምዷል። እንደ ድሮ ግን ገጠሪች ሲባል ነው ይላል። እንደ ድሮ ግን መሰደብን ስለ ክርስትና ነው ይላል። ሁሉ ነገር ምቾት ውስጥ ነው ያለው፣ ተደላድሎለታል። ያ ዋጋ እየከፈለ ያገለግለው የነበረውን ነገር እሱን ትቶ ውጣና እስቲ እንዲያደርግ ሲባል ክብሬን ይላል፣ ስሜን ይላል፣ ማዕረጌን ይላል፣
የልብ እርጅና ጀምሮታል ማለት ነው። ሶስተኛው ዋጋ ለመክፈል እምቢ ማለት። ኢያሱ የሚከፈል ነገር አለ፣ የሚወረስ ምድር አለ፣ ግን በቃ አረጀ። በቃ እንትና ይክፈሉ ይላል። ወንጌል ስርጭት አስተባባሪ ከሆነ እሱ ትራክት ይሰጥና ቢሮ ቁጭ ብለው ነው የሚጠብቀው፣ አብሯቸው አይወጣም። ቢሰድቡኝስ ይላል። የልብ እርጅና። የመጨረሻው የልብ እርጅና ሲምፕተሙ ምንድን ነው ካላችሁኝ፣ ሁልጊዜ ያለውን ለማስጠበቅ እንጂ አዳዲስ ነገሮችን መጨመር አይፈልግም። ድሮ የሚያውቀውን ጥቅስ፣ ድሮ የሚያውቀውን መዝሙር፣ ድሮ የሚያውቀውን ጸሎት፣ ድሮ የሚያውቀውን ነገር፣ ድሮ የሚያውቀውን ኮኔክሽን እንጂ አዲስ ነገር ሲመጣ ሁሉም ስህተት ነው፣ ሁሉም ይወገዛል፣ ሁሉም ይባረራል። ይሄ የልብ እርጅና ምልክት ይመስለኛል። መጽሐፈ መክብብ ምዕራፍ 9 ቁጥር 10 እንደዚህ ይላል፣ አንተ በምትሄድበት በሲኦል ስራና ሐሳብ እውቀትና ጥበብ አይገኙም። እጅህ ለማድረግ የምታገኘውን ሁሉ እንደ ኃይልህ አድርግ እያለ ይናገራል። ከሞት በኋላ እንደው ቢሆኑልኝ ብለህ የምታላቸው ነገሮች የሉም፣ እዚሁ አድርጋቸው ነው። እና የልብ እርጅና ሲምፕተሞች እነዚህ ናቸውና የቱንም ያክል እድሜያችን ቢሄድ በጌታ ቤት ብንቆይ ብንሰነብት እንዲህ አይነት ሲምፕተሞች ከመጡብን እግዚአብሔር ወይ የካሌብን ልብ ስጠኝ በሉት። ምክንያቱም በዛ በእድሜያችንም ሄዶ ተራራማውንም ምድር መውረስ ይቻላል። በእግዚአብሔር መንፈስ፣ በእግዚአብሔር አቅም ተንበርክኮ መውረስ ይቻላልና እግዚአብሔር ልባችንን ያድሰው ለማለት ነው። ከልብ እርጅና ይጠብቀን። የስጋ እርጅና አይቀርም፣ እሺ። ከልብ እርጅና ግን እግዚአብሔር ይጠብቀን። እግዚአብሔር ያሰመረልንን የወሰነልን ነገር አይተን ሳናይ እንዳንሞት እግዚአብሔር ይጠብቀን ለማለት ነው። ከልብ እርጅና እግዚአብሔር ይጠብቀን። በኢየሱስ ክርስቶስ ስም አሜን።